ቆይ አንተ ማን ነህ? እኔን እንኳን አታውቂኝም። ከዚህ በኋላ ቤታችሁ አንድ አባል ነኝ። እኔ የምልሽ ግን እዚህን ያህል የሚያስጨንቅሽ ነገር ምንድን ነው? ራስሽን ስተሽ እስክትወርቂ ድረስ። እኔ ምንም የማውቀው ነገር የለም፣ ግን ደግሞ ትውስታዬ ውስጥ የሆነ ነገር አለ። አሁንማ የትኛው እውነት የትኛው ውሸት እንደሆነ ራሱ ምንም አላውቅም። በቃ ቅብጅርጅር ነው እያልብኝ ያለው። እንዴት ማለት? የሆነ ነገር ያስታወስኩ ይመስለኝና ከዛ ግን ስነቃ ራሴን ውድቅ ያገኘዋለሁ። ከዛ በቃ እንደወደቅኩኝ በመንፈስ የሚታየኝ ነገር እንደሆነ ይገባኛል። አይዞሽ፣ አሁን ክትትልሽን በስራ ከተከታተልሽ ይሻልሻል። ተስፋ አደርጋለሁ።